ሀገር እርሜ ልካችሁን የሰው ገረር ሆናችሁ መኖር፣ እርሜ ልካችሁን ደምንባ፣ እርሜ ልካችሁን ክሎሮክስ እጃችሁን እየበጣጠሰው አትኖሩ። ስለዚህ በቃ ሰርታችሁ ትኖራላችሁ እንደ ማንኛውም ሰው ማንኛውም እንደሚኖረው ማርያም ማንኛውም ሰው መኖር እንደሚችለው ትኖራላችሁ። በሚዲያ ላይ የምታዩት ሰው ሁሉም ህይወቱን እያስተካከለ ነው። የማዲያም ቅመም ግን ሁሌም ኩሽና እየሆነች ማታ ማታ ደግሞ ትርፍ ጊዜዋን ሚዲያ ላይ ታደርጋለች። የሚሰራ ሰው ግን ትርፍ ጊዜውን ፀሐዩን ሁሉን ነገር ማህበረሰቡ ጋር አብሮ የሚያሳልፈው ነገር እያሳለፈ ማታ እናንተ ጋር እኩል ይቀመጣል። እናንተ ደግሞ ሰፈጉ ብላችሁ ማታ የእንቅልፍ ሰዓታችሁን ተሻምታችሁ እዚህ ላይ ትቀመጣላችሁና ሴት ልጅ በተለይ ሴት ልጅ ጠቅ አድርገሽ ሰርተሽ ላጥ ብለሽ መምጣት ማርያም በቃ ጥናለ ከተባለ እንዲሁ በዛ ከተባለ 5 ዓመት ከ5 ዓመት በላይ የሰራች ሴት አረብ ሀገር ላይ በህይወት አለች። ያረረ እኔም ሀገር ቤት ከመሄዴ በፊት እንደዚህ ነበረ የማስበው። እንዴት ሆኜ ነው ሀገር ገብቼ የምኖረው? በዚህ ሰላም ማጣት አለ፣ በዚህ ደግሞ የኑሮ ውድነቱ። ስለዚህ እዚሁ አረብ ሀገር እንዲሁ እያልኩኝ ልኖር ብዬ ነበረ የማስበው። ግን ደግሞ ኢትዮጵያ ሄጄ ካየሁት በኋላ ለካ የሚወራውና የሚኖረው የተለያየ ነው። ሰላም ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛ። ይሄንን ቪዲዮ ኢትዮጵያ ለመግባት እየፈለጋችሁ የቤተሰብ ናፍቆት እያንገበገባችሁ ኢትዮጵያ ኑሮ ተወዷል፣ ሰላም የለም በሚሏችሁ ሰዎች ምክንያት ሀገር ቤት ከመሄድ ይስተስተጓጎላችሁ እህቶቼ ይሄ ለእናንተ ነው። እኔ በቅርቡ ኢትዮጵያ ሄጄ ነበረና ወደ 5 ወር አካባቢ ቆይቼ ነው የተመለስኩት። በነበረኝ ቆይታ ብዙ ያየሁት የታዘብኩት እዚህ ሶሻል ሚዲያ ላይ የሚወራውም እዛ ያለውም እውነታውንም አይቼ ነው የመጣሁትና ካየሁት ነገርና ሚዲያ ላይ ከሚወራው ትንሽ የተጋጨብኝ ነገር ምን እንደሆነ ታውቃላችሁ? በተለይ ደግሞ እዚህ አረብ ሀገር ላላችሁ እህቶች የሚጠቅማችሁ ነገር ልንገራችሁ። እዚህ ሶሻል ሚዲያ ላይ ስንሰማ ኢትዮጵያ በጣም ኑሮ ውድ እንደሆነ መኖር ከባድ እንደሆነ ነው የሚነገራል። አዎ በእርግጥ ኢትዮጵያ ውስጥ የቤት ክራይ ውድ ነው፣ ቤት ለመግዛት ውድ ነው፣ ኑሮ በጣም ውድ ነው። ግን ደግሞ እግዚአብሔር ማኖር ይችላል። የሁላችንም ፈጣሪ ሁላችንም በልካችን ማኖር ይችላል። ከኛ በኑሮ ያነሱ ሰዎች እንኳን ደስተኛ ሆነው ጉልት ቸርችረው ልጆቻቸው ያሳድጋሉ፣ ወጥተው ይገባሉ፣ ይኖራሉ። እና ፈጣሪ አምላክ ማኖር ይችላል። አንዳንዴ ስታዩት በጣም ጥቃቅን የሚባሉ እቃዎችን ሂሳባቸው ስትጠይቁ ስታዩ በቃ ይገርማችኋል። እንዴት ብላችሁ ግን ፈጣሪ ማኖር ይችላል። ጉሊት ነግደው ሽንኩርት፣ ቲማቲም ቸርችረው ቤታቸውን ያሳድራሉ፣ ልጆቻቸው ያስተምራሉ፣ ያሳድጋሉ፣ የቤት ኪራይ ይከፍላሉ። ስለዚህ እኛ ደግሞ መስራት ከቻልን እንዴት መኖር ያቅተናል ብላችሁ ታስባላችሁ? ሀገር ለመግባት 6፣ 7 እስከ 10 ዓመት አረብ ሀገር ሰርታችሁ ሀገር ቤት ለመግባት ፈራሁኝ፣ ኑሮ ውድ ነው፣ ቤት ኪራይ ውድ ነው፣ ሰላም የለም በሚል ምክንያት እድሜያችሁ አረብ ሀገር አትጨርሱ። እናንተ የሚያኖራችሁ ፈጣሪ እናንተ ማኖር ይችልበታል። ምክንያቱም ከእናንተ የሚያነሱ ሰዎች መኖር ችለዋል፣ እየኖሩ ነው። ሁሉም ሰው በአቅሙ ይኖራል። አንደኛ ደግሞ ሁኔታው ራሱ እናንተ እንድትጠነክሩ ጎበዝ እንድትሆኑ ያደርጋቸዋል። ሰው በቀን 3-4 ቦታ ስራ ይሰራል። ለመስራት ደግሞ ፈጣሪ ኃይል ይሰጣችሁና ትሰራላችሁ። ቤት ያላችሁ ቤታችሁ፣ ቤት ተከራይታችሁ ለምትኖር ደግሞ ቤት ክራያችሁ ከፍላችሁ የወር ወጪያችሁን ሸፍናችሁ መኖር ትችላላችሁ። ስለዚህ ኢትዮጵያ ለመሄድ አትፍሩ። በፍርሃት ነገ ዛሬ እያላችሁ ጊዜያችሁን አታባክኑ ልላችሁ ፈልጋለሁ። ያ ማለት ግን ኢትዮጵያ ውስጥ የተደላደለ ነገር አለ ምቹ ነው ማለት አይደለም። አዎ ከባድ ነው፣ ቻሌንጅ አለው። ቢሆንም ግን ትኖራላችሁ። እንደውም በጣም የሚገርማችሁ ነገር ምን ታውቃላችሁ? ኢትዮጵያ ከገባችሁ በኋላ በጣም የሚያስገርማችሁ ነገር ኢትዮጵያ ያለ ሰው በጣም ይበላል፣ ይጠጣል፣ ይዘንጣል ነው የምላችሁ። በቃ ውድ ልብስ ይለብሳል፣ ውድ ምግብ ይበላል፣ ጽድት ብሎ ነው የሚኖረው። አንቺስ ወይ እዚህ ህይወት አልኖርሽው ወይ አንዴውን ሀገር ገብተን አንኖርን በሁሉ የወጣ ነው የሆን ነውና አንዳንዴ ደፋር ስንሆን ጥሩ ነው። ደፋር መሆን ጥሩ ነው። ደፋር መሆን ጥሩ ነው ስላችሁ ሀገር መግባት መፍራት የለብን፣ ችግርን መፍራት የለብንም። በተለይ ደግሞ ችግር መፍራት የለብንም። አረብ ሀገር እንኳን እየኖርን አይደል እንዴ? አረብ ሀገር ለኛ አሁን መዝናናት፣ ወጥቶ መግባት፣ ቲክቶክ ላይ ቪዲዮ መስራት ያ
የሆነ ጥሩ ሁኔታ ውስጥ ጥሩ ህይወት ውስጥ ያለን ሊያስመስለን ይችላል። ግን ውስጣችን ሁላችንም የምናውቀው ነው። ስለዚህ ሀገር ለመግባት አትፍሩ። ሀገር ስንገባ ነው ህይወት ገና ሀ ብለን የምንጀምረው። ህይወትን ኑሮን የራሳችን የሆነ ነገር ከአንድ ነው የምንጀምረው። አረፈድንም ቶሎም ሄድንን ህይወት ገና ከዜሮ የምንጀምር ብዙ ሰዎች አሉ። በተለይ ደግሞ አግብታችሁ ልጅ ወልዳችሁ ያልመጣችሁ እህቶች በቃ በጣም አቅመ ቢስ ነው የሚያደርገን። በሁሉ ነገር በዘገየን ባረፈድን ቁጥር አቅመ ቢስ አቅም እያጣን ነው የምንሄደው። ባይሆን ነገም ከነገ ወዲያ ሂደን ያንን ቦታ ማለፋችን የማይቀር ከሆነ ከአሁኑ በጊዜ ሂደን ያንን ቦታ ብናልፈው ነው የተሻለ ብዬ የማስበው። ምክንያቱም በጣም ብዙ እህቶች አቅም እያጡ ነው፣ ልጅ መውለድ እያቃታቸው ነው፣ እየታመሙ ነው። እና እኛ ከቀደምት እህቶቻችን መማር አለብን ብዬ አስባለሁኝ። ብዙ እህቶች እኔ በዙሪያ የማውቃቸው ራሱ 1-2 ልጅ ከወለዱ በኋላ እሱም በጣም የታደሉት ማለት ነው፣ በቃ ሌላ አቅም የላቸውም፣ ጉልበት የላቸውም፣ ለበሽታ በጣም ተጋላጭ ናቸው። በሽታ መከላከል አቅማቸው በጣም የወረደ ነው እና አቅማችን፣ ጉልበታችን፣ ሁሉ ነገራችን እዚህ ሰው ቤት አረብ ቤት ጨርሰነው ነው የምንሄደው። እዛ ከሄድን በኋላ ሁሉ ነገር ደግሞ ከዜሮ መጀመር ይከብደናልና አገር ለመግባት አስባችሁ በእንደዚህ ተልካሻ ምክንያት ወደ ኋላ ያላችሁ እህቶች ካላችሁ ፕሊዝ ሀሳባችሁን አትቀይሩ፣ ሂዱ። ገና እኮ የተሻለ ነገር ይመጣል፣ ኑሮ ይቀንሳል፣ የተሻለ ለውጥ መጥቶ ኢትዮጵያ ትቀየራለች ምናምን ብለን ልናስብ እንችላለን። እንደ ሀገራችን ብትለወጥ የተሻለ ነገር ቢመጣ ደስ ይለናል፣ እንመኛለንም። ግን ደግሞ ስናየው ከትላንትና ከዛሬ ነገ የኑሮ ሁኔታ ከፍ እያለ እየሄደ ነው እንጂ እየቀነሰ አይደለም የመጣው። ስለዚህ ኑሮ ፈርተን ወደ ኋላ ማለት የለብንም። በቃ ምንም የተለየ ነገር የለንም። ሰው ለዕለት ጉርሱ አይደለም የሚጨነቀው። ይሄ ወጥቶ መግባት ለመልበስና ሆዳችን ለመሙላት ነው አይደለም የምንጨነቀው። ከዛ ያለፈ ነገር እኮ የለም። ስለዚህ ይሄ ጥቃቅን ነገር በመፍራት ወደ ኋላ አትበሉ። ሀገር ለመግባት ያሰባችሁ ሰዎች ሀገራችሁ ገብታችሁ ህይወትን ሀብላችሁ ጀምሩ። ከዛ ውጭ ደግሞ ስራ መስራት ነው። እዚህ የአረብ ሀገር እንጠጋራር የለ እንደ እስቲ ዝም ብዬ እኔ አንዳንዴ ሳስበው የስራ ፍላጎት በጣም አለን፣ እንሰራለን። እዚህ ጠዋት ማታ ሌሊት አንል ምናንል ስንጠገረር ነው ውለን የምናድረው። ይሄ ጉልበታችን የራሳችን ስራ ላይ ኢንቨስት ብናደርገው አስባችሁታል? ኢትዮጵያ ሄደን ትንሽዬ የሆነች በቃ በራሳችን በመክሊታችን የሆነ ስራ ብንጀምር ይሆንልኛል ብለን የምናስበው ስራ ብንጀምርና ቀን ከሌሊት ለመዳም እንደምንሮጠው ሮጠን ብንሰራ የት በደረስን ብዬ አስባለሁ። እኔ በራሴ ሳስበው እኔ መዳም ቤት ቢያንስ በጣም አልሰራም ቢባል 14 ሰዓት 15 ሰዓት እሰራለሁ። በ15 ሰዓት አስባችሁታል? ለራሴ ብሰራበት የራሴ የምለው ነገር ትንሽዬም ነገር ብትሆን ቡና ለምን አይሆንም? ቡና አዙሮ መስጠት አይሆንም? ለራሴ 10 ሰዓት ብሰራበት ብዬ አስባለሁኝና ጉልበታችን ሰው ሀገር ላይ ይሄ ለማይረባ ገንዘብ ነገ የሚባል ፊውቸር የሌለው ለአረብ ሀገር ብር ብለን ጉልበታችን፣ ውበታችን፣ ሁሉ ነገራችን ነው የምናጣውና ኢትዮጵያ ለመግባት እየፈለጋችሁ የኢትዮጵያ የኑሮ ውድነት፣ ሰላም ማጣት፣ ትርኪ ምርኪ ነገር ምክንያት እያቀረባችሁ ወደ ኋላ አትበሉ። ሂዱ፣ ሀገራችሁን እዩ። አንዳንዴ ረጅም ዓመት አረብ ሀገር ዝም ብላችሁ ቀጥ ብላችሁ የምትሄዱ ከሆነ ከባድ ነው ማለት። በመሀል ሀገር ሂዱና የሀገርም ሁኔታ የቤተሰብ ሁኔታ በዙሪያችሁ ያለ ነገር ሁሉንም ነገር አይታችሁ ስትመጡ ከዛ በፊት የሰራችሁ ስህተት በቀጣይ በምትሄዱበት ጊዜ ስህተቱን አትደግሙትም፣ ትማሩበታላችሁ። የሰው ሁኔታ ትማራላችሁ፣ የኑሮ ሁኔታም ትማራላችሁ። የሆነ የምትወስዱት ነገር ይኖራልና ዝም ብሎ 5-6 ዓመት ከመስራት የሆነ ሰዓት ላይ በ2 ዓመት አንዴ በ3 ዓመት አንዴ እየሄዳችሁ ሁኔታዎችን አይታችሁ ብትመጡ ጥሩ ነው ብዬ አስባለሁ። በዛም የስራ ሁኔታ ታያላችሁ። ምን ብሰራ ያዋጣኛል? የሆነ ስራ በእርግጠኝነት ሁላችንም የሆነ ስራ ብንሰራ ይሄ ያዋጣኛል ብለን የምናስበው ስራ አለ አይደለ? እዛ ስራ ውስጥ ለመግባት የሚያስፈልጉ ነገሮች እናመቻቻለን። እቃ መግዛት ካለብን እዚህ ቀስ እያልን እቃ እንገዛለን። የሆነ ነገር እናደርጋለንና ዝም ብለን 10 ምናምን ዓመት ሰርተን ሀገር ስንገባ ምኑ ከምኑ ከየቱ ጋር እንደምንጀምር ግራ ይገባንና ምን እናስባለን?
እኔ አሁን እዚህ ኖሬ ምንድን ነው የማደርገው? ተመልሼ ልሂድ? ፓስፖርት ወደ ማሳደስ እንሄዳለን፣ ወደ አረብ ሀገር ተመልሰን እንመጣለን። ምክንያቱም አረብ ሀገር ለመምጣት ብዙ ፕሮሰስ የለውም። ፓስፖርት ይዞ ብር ከፍሎ መምጣት ነው። እዛ ያለው ነገር ግን ብዙ ቻሌንጅ አለው። እነዛ ቻሌንጆችን መጋፈጥ ስለማንፈልግ ቀላሉ መንገድ የት ነው? አረብ ሀገር መምጣት። አረብ ሀገር መጥተን ግን የምናተርፈው ኪሳራችን ከምናገኘው ገንዘብ ኪሳራችን ነው የሚበልጠው። ጉልበታችን እናጣለን። ሳናገባ እድሜያችን ይሄዳል። ልጅ የመውለድ አቅማችን በጣም ዝቅ እያለ ይሄዳል። ሰላማችን እናጣለን፣ ጤናችን እናጣለን። እና በጣም ብዙ ማለት ይቻል ነበረ። ግን ብዙ ጊዜ ብዙ ልጆች እንደዚህ አይነት ነገር ያወራሉ። እኔም በቅርብ ያሉ ጓደኞቼም እማውቃቸው ሰዎችም እዚህ ሶሻል ሚዲያም ላይ ሲወራ የምሰማው ምንድን ነው? ሀገር መሄድ ፈራሁ ነው። አትፍሩ። ምንም የሚያስፈራ ነገር የለም። እናንተ የፈጠራችሁ ፈጣሪ ማኖር ይችላል። የሰው ልጅ ገንዘብ ስላለው ሀብት ስላለው አይደለም የሚኖረው፣ ፈጣሪ ያኖረዋል። አንዳንዴ ሰው በአስማት ነው እንደሚኖረው ብላችሁ ታስባላችሁ፣ ግን እግዚአብሔር ማኖር ይችልበታል። ስለዚህ ፈጣሪያችሁን ተማምናችሁ እናንተም ጠንካራ ሆናችሁ ሀገራችሁ ግቡ፣ አትፍሩ። ሁሉም ነገር በሀገር ያምራል። ማርያምን ከምንም በላይ እኔ በጣም ኢትዮጵያ መኖር ደስ የሚለኝ ምንም ታውቃላችሁ? ቢያንስ ቢደብራችሁ እንደ ደብራችሁ ለቤተሰብ ትናገራላችሁ። ቢከፋችሁ እህታችሁ ጋር ትሄዳላችሁ፣ ወንድማችሁ ጋር ትሄዳላችሁ። እዚህ ሀገርስ ከፋሽ ተደሰሽ ያው አንቺው ነሽ። ምንም የተቀየረ ነገር የለም።